ጋሽ መርድ በነገራችን ላይ አሁን ለማጭር ናት ቦታዋ ሲራመድ ፎርም እናነሳ ነበር። በጣም ዘናጭ አረማመድ አንችሉ You're missing, but you're always a heartbeat from me. I'm lost now without you. I don't know where you are. I keep watching, I keep hoping, but time keeps us apart. Is there a way I can find you? Is there a sign I should know? Is there a road I could follow to bring you back home? When መጽሐፍ ቅዱስ ጥቅስ ጀምር ሩጫንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነውን ጌታ ይህን ቀን እኔ ያስረክባል። ይሄ በሁለተኛው ወደ ጢሞቴዎስ ምዕራፍ 4:7 ላይ እኔ እንደሚታየኝ እንደሚሰማኝ መሬት እንደዚህ የሚል ይመስለኛል። በሰጠው ጸጋ እስከ መጨረሻ ሕይወቱ ድረስ በጎ ስራ ሲሰራ ኖሮ ያለፈ ነው። ሩጫውን ጨርሷል። ሁላችሁም ታውቁት ለሞት የምንጥራበት አናውቀው። እንዲያው ሳስበው ግን ለእኛ ባይገባን ነው እንጂ ጥሪ ሳይደርሰው የሚሞት ሰው የለም። አንዳንዶቻችን ረዥም ጊዜ፣ አንዳንዶቻችን ባስቸኮላችን ጊዜ እንጠራለን። የመርን ማሟሟት በጣም ስለሚገርመኝ ነው ለራሴ የማይዋሸው። አሟሟቱ በጣም የሚገርመኝ ወንድሜ መርድ አስቸኳይ ጥሪ ደርሶት ነው ይሄ ነው ብዬ ነው የማምነው። ደግሞ መርድ ጥሪም ቀጠሮ የሚያክል ሰው ያን ዕለት ጠዋት ከመረዳት በፊት ያው ከሪሜ እንዳልኳችሁ ልደውልለት አስቤ ነበር፣ ግን አልሆነም። የሆነው ግን እንደዚህ ነው። በአስቸኳይ ሪፖርት እንድታደርግ የሚል መልእክት መርድ የደረሰው ይመስለኛል። ሪፖርት አድርግ የት ይላል መርድ። ገነት ይለዋል መልእክተኛ። እየቀለድክ ነው ይላል መርድ። ቀልድ አይደለም፣ ገነት ሪፖርት እንድታደርግ ይለዋል መልእክተኛ። ኧረ ገና አልተዘጋጀም ይላል መርድ በመገረም። አልተዘጋጀም? ምን ዝግጅት ያስፈልጋል? 75 ዓመት እንዳለፈ ታውቃለህ። እንደሚሆን እድሜህን ሁሉ መልካም ስትሰራ በቀናነት የምትታወቅ ሌሎች የኖር ሁለተኛ ደግነትና በጎነት ተግባር ቢሆን አይደለም። ታዲያ ካንተ በላይ ምን የተዘጋጀ ይኖራል ይለዋል። በአስቸኳይ ጥሪ ጨርቄን ማቄን ማለት ተዘጋጅቶ በድንገት
ብድግ ማለት ብቻ ነው። ጊዜውንም ሰዓቱን ማውጣት ይችላል። እሺ ዝግጅቱ ታዲያ እንዴት ነው ገነት ሪፖርት የማደርገው ይዋል መልእክተኛው ይህ በኔና ባንተ ኖቬምበር 11 ቀኑን ሙሉ ደስ ያለ መሸት ሲል ቤት ስትገባ ባለቤት ግን ሰላም ካልኩ በኋላ አንቺም የጀመርሽውን ስማ ጨርሺ እኔ እተኛለሁ ብላል። በዚያን ጊዜ መልእክት ልክልሃል። የመተኛቱን ሀሳብ የሚያስቀይር የምትወደውን ባዝ እንድትወስድ ሻወር እንጂ ባዝ መጠቀም ቆይቷል አይደል? አዎ ቆይቻለሁ ይላል መልእክት። የምትወደውን ባዝ እንዲወስድ እያለ ሌላ መልእክት እሰጥሃለሁ ይለዋል መልአኩ። እንቅልፍ እንዲወስድህ ታደርጋለህ። ባዝ ውስጥ ይላል መልእክት በመገረም። አዎ ይለዋል መልአኩ። ያኔ እንዴት ሪፖርት እንደምታደርግ እነግርሃለሁ። እሺ ይህ ሪፖርት አድርግ ተገኝ ማለት ነው። አንዴ እንዴ ባለቤቴስ፣ ልጆቼስ፣ ቤተሰብ በሙሉ ምን ይላል? አይዞህ ገነት እንደጠራች ሲያውቁ ይጽናናሉ። መርድም እንደተባለው አደረገ። ነፍሱም በቅጽበት ገነት ደረሰች። ገነት እንደቀበለችው የመርድ ብሎ ይመስል ነበር። የሌሊት ሰው